አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም፣ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ዛሬ እስኪ በትንሹ የመጀመሪያ ብሎጌን ላሳያችሁ፣ ወይም ብሎግም በሉት ደስ ባላችሁ ጥሩት። ብቻ ዛሬ ባቄላ አማረኝና ለምን ትንሽ ባቄላ ቆልቼ ከቡና ሞቅ ሞቅ ለምን አላረግም ብዬላችሁ ይኸው ባቄላዬን ቆላሁት። ከዛ ባቄላዬን ቆላሁና ገነፈልኩት ማለት ነው። ይሄ ባቄላ እኛ ሰፈር እንግዲህ አሹቅ ይባላል፣ ወይም ደግሞ ይሄ በምጣድ ተቆልቶ ትንሽ በድስት በውሃ ታገነፍሉታላችሁ። በቃ ሲጣፍጥ አይገልጸውም። እኔ በጣም ነው የምወደው ሀቂቃ። እና በእኛ ቋንቋ ወይም በእኛ አካባቢ በተለምዶ አሹቅ ይባላል ማለት ነው። የባቄላ አሹቅ ይባላል። እስኪ በእናንተ ደግሞ በየቋንቋችሁ ምን እንደሚባል ኮሜንት ላይ አሳውቁኝ እላችኋለሁኝ። ውድ እህት ወንድሞቼ በዓለም ዳርቻ ያላችሁ እስኪ ቪዲዮን ላይክ እያደረጋችሁ ቻናሌን ሞቅ ሞቅ አድርጉት። ሀቂቃ ላይክ አይከፈልበትም፣ ጊዜ አይፈጅም። ቪዲዮን ማየታችሁ እስካልቀረ ድረስ ላይክ እያደረጋችሁ እለፉ። ኢንሻአላህ በሀገራችንም እንደዚህ ሰበብ እያደረስን እንትን እንበል ማለት ነው። ግዴታ ስደት ላይ ብቻ አይደለም። እና ይኸው አሹቄ እንግዲህ ወይም የባቄላ አሹቄ እንደዚህ በዚህ መልኩ አዘጋጅቼ ጨርሻለሁ ማለት ነው። ይሄ ቆልቼ ካገነፈልኩት በኋላ ነው። እንግዲህ ሳገነፍል አላሳየኋችሁም። እንደዚህ እንትን ብሎ አለቀ። ከዛ በኋላ ደግሞ እንግዲህ ቡናውን ጨስ አደረኩ። አቤት በቃ እንዲህ ቡና እንትን ሲል ምናምን ሲቆላ ያለው ሽታ ምናምን ሰፈሩ ሞቅ ነው የሚያደርገውላችኋለሁ። እንግዲህ ኢንሻአላህ እናንተም በቤታችሁ ከቤተሰቦቻችሁ ጋራ እንደዚህ ሞቅ የምታረጉበት ቀን ቅርብ ያደርግላችሁ እላችኋለሁኝ። ለወንዛችሁ ለሀገራችሁ በሰላም ያብቃችሁ። ዛሬ ኢንሻአላህ በዚህ ጀምራለሁ። ያው ቻናሌ አዲስ ነው በነገራችን ላይ አበረታቱኝ፣ ሞራል ሆኖኝ እላችኋለሁ። በላይክ በሼር ኢንሻአላህ በቻልኩት ያክል በቀጥሩም ቢሆን እየቀረጽኩኝ ብሎግ ለቅላችኋለሁ ማለት ነው። ከእናንተ የሚጠበቀው ላይክ ማድረግ፣ ሀሳብ አስተያየት ካላችሁ ኮሜንት ላይ ማስፈር። የትኛውም ሀሳብና አስተያየት እቀበላለሁኝ። በተረፈ እቃ ማዘዝ የምትፈልጉ የቤት እቃ፣ የተለያየ የስጦታ እቃ ሆነ የተለያየ የቤተሰብ ሰርፕራይዝ ማድረጊያ የምትፈልጉ አለሁኝ። ቡታጀራ ከተማ አደርስላችኋለሁ። ቡታጀራ ነው የምኖረው። በጣም ያራቁ ከተማዎች ኢንሻአላህ በአማና አደርሳለሁ ማለት ነው። ቁጥሬን ዲስክሪፕሽን ላይ አስቀምጥላችኋለሁ ወይም የመጀመሪያ ኮሜንት ላይ አስቀምጥላችኋለሁ። በዛ እየገባችሁ ደውላችሁ ማናገር፣ በኢሞ በቴሌግራም ማናገር ትችላላችሁ ማለት ነው። ኢንሻአላህ አላህ Subhanahu Wa Ta'ala እኛም አማና የምንወጣ ያድርገን። ያው የሰው ሀቅ ከባድ ነው። የሰው አማና ተቀብሎ በሰላም ማድረስ አማናን ነፍስያንን ሸይጣንንም አሸንፎ መወጣት የመሰለ እንትን የለም ማለት ነው። እና አንዛዛሁባችሁ ትንሽ የፀሐይ ጊዜ ነው። ድምጽ እየተቆራረጠ ነው መሰለኝ። ወጣ ገባ ብዬ ነበር፣ ለዛ ነው መሰለኝ። እና በዚህ መልኩ ብሎግ ጀምረናል እላችኋለሁ። እንግዲህ ብሎግ አይባልም ብቻ ያው ባጭሩ ነው። እና ቪዲዮ ላይክ ሼር እያደረጋችሁ አበረታቱኝ ፕሊዝ። ታውቃላችሁ ኢትዮጵያ ስንኖር ኢንተርኔት እንደ ዋይፋይ እናገኘው ፍሪ፣ እንደ ማዳም ቤት በነፃ አይደለም። እና አበረታቱን። እኛ የቤት እመቤት ሆነን ቤት ቁጭ ብለን ይህን ሰበብ እያደረስን እንድንሰራ ሌላም ስራ እንድንሰራ አበረታቱላችኋለሁ። እንግዲህ እዚህ ጋር ቡና ቆጭ እያረኩ ነው ማለት ነው። በነገራችን ላይ ኃይል ምናምን የለም እኛ ማዳም ቅመሞች። አይ ብቻ አልሐምዱሊላህ ረብል ዓለሚን። እዛ ሰው ሀገር ላይ ጉልበታችን ሙጭጭ አርገን ጨርሰነዋል ማለት ነው።
ብቻ በጤና ሄዶ በጤና መመለስ የመሰለ ነገር የለም። ወሊላሂ አልሐምድ። አላህ ምን ይሰጠዋል ከምስጋና ውጪ ማለት ነው። አልሐምዱሊላህ። እንግዲህ ኢንሻአላህ በሰፊው ደግሞ እንገናኛለን ማለት ነው። እስከዛ ድረስ እናንተ ቪዲዮዬን ፕሊዝ 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 ላይክ ሼር እያደረጋችሁ ሞራል ሁኑኝ፣ አበረታቱኝ እላችኋለሁ። እንግዲህ እዚህ ጋር ወቀጥ ወቀጥ አድርጌ ያመጣሁት ጨረስኩት ማለት ነው። እዚህ ጋር ማንቆርቆሪያ ላይ እያረኩት ነው። አዎ እንደዚህ ግልብጥ አድርግ። ያው የምን መንዛዛት ነው። በቃ እንደዚህ ግልብጥ አደረኩት። በቃ ቡናችን ጃሂዝ ነው። እንግዲህ ተቀበሉ ብለናል። እንግዲህ በምንድን ነው